የኢራን ብሔራዊ ቴሌቪዥን ጣቢያ በጊዜያዊነት መቋረጡ ተሰምቷል። በዋና ከተማዋ ተሂራን የሚገኘው የኢራን ብሔራዊ ጣቢያ በእስራኤል ከፍተኛ ጥቃት ተፈጽሞበታል። የኢስላሚክ ሪፐብሊክ ኦፍ ኢራን ብሮድካስቲንግ የተሰኘው ማለትም IRIB የተሰኘው የቴሌቪዥን ጣቢያ ህንፃ በዛሬው ዕለት ከፍተኛ ጥቃት አስተናግዷል። በሰዓቱም ብሔራዊ ጣቢያው ከእስራኤል ጥቃትና እያደረገች የምትገኘው ጦርነት ምን እንደሚመስል የቀጥታ ላይቭ ከቨሬጅ ወይም ደግሞ የቀጥታ ሽፋን እየተሰጠ ባለበት ሰዓት ነው ጥቃቱ የተፈጸመው። ይህ ጥቃት በሚፈጸምበት ጊዜ ሂጃብ የለበሰች አንከር እንግዲህ የቀጥታ ስርጭቱን እየመራች ትገኝ ነበር። እንግዲህ የኢራን መንግስት የዜና ወኪሎች እንዳስታወቁት በዛሬው ዕለት በሀገሪቱ የሚመራው ብሔራዊ ቴሌቪዥን ጣቢያው በከፊል የቀጥታ ስርጭት ማቋረጡን አስታውቋል። ይህ ጥቃት ከመፈጸሙ ከሰዓታት በፊት እስራኤል በዋና ከተማዋ ብሔራዊ ጣቢያው በሚገኝበት አቅራቢያ ጥቃት እንደምትፈጽም ከፍተኛ ማስጠንቀቂያ መስጠቷ የሚታወስ ነው።